በዛሬ ቪዲዮ ሳይኮሎጂ ቻፕተር 1 ፓርት 2 እንቀጥላለን። በባለፈው ቪዲዮአችን ቻፕተር 1 ፓርት 1 አይተን ነበር። ከሱም ውስጥ ስለምናየን መጀመሪያ ሳይኮሎጂን ዲፋይን አድርገን ዜን ጎል ኦፍ ሳይኮሎጂ እነ ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሪዲክሽን፣ ኮንትሮል ላየን። በመቀጠል ደግሞ ሂስቶሪካል ባክግራውንድ ኦፍ ሳይኮሎጂን አየን። ከሱም ውስጥ ኤርሊ ስኩል ኦፍ ሳይኮሎጂን አይተን ነበር ያቆምነው። ዛሬ ደግሞ ሞደርን ስኩል ኦፍ ሳይኮሎጂ እንቀጥላለን። እንጀምር። The early school of thought have generally laid the foundation for further development in psychology as a science. እነዚህ early school of thoughቶች ጀነራሊ ሊድ አድርጓል ፋውንዴሽን ፎር ፈርዘር የሆነ ዲቨሎፕመንት ኢን ሳይኮሎጂ አስ ኤ ሳይንስ ነው። ዘይ ኦፕንድ ኤ ዶር ፎር ቴኪንግ መልቲፕል ፐርስፔክቲቭ እና ደግሞ ለተለያዩ ፐርስፔክቲቮች ምን አድርገው ነበረ? በሮችን ከፍተው ነበረ። እንደገና ደግሞ ኤክስፕሌን ሂውማን ቢሄቪየርስ ኤንድ ሜንታል ፕሮሰስ። ሶ እነዚህ ኤርሊ ስኩል ኦፍ ቶት ለተለያዩ ፈርዘር ለሆኑ ዲቨሎፕመንቱ ሳይኮሎጂ አስ ኤ ሳይንስ ዴቨሎፕ እንዲያደርግ የተለያዩ አይነት መንገዶችን ከፍተው ነበር ነው እነዚህ ኤርሊ ስኩል ኦፍ ቶቶች። ዜን ሞደርን ሳይኮሎጂስት ቴንድስ ቱ ኤግዛማይን ሂውማን ቢሄቪየር ስሩ several views. The views that predominant today are psychodynamics, behavioral, humanistic, cognitive, biological and socio-cultural perspectives. So በሞደርን ስኩል ኦፍ ሳይኮሎጂ ውስጥ ደግሞ የምናያቸው ምንድን ናቸው? ሳይኮዳይናሚክ እናያለን፣ ቢሄቪየራልን፣ ሂውማኒስቲክን፣ ኮግኒቲቭ፣ ባዮሎጂካል ኤንድ ሶሾ ካልቸራል ፐርስፔክቲቭን እምና ይሆናል ማለት ነው። ጀምር። ሳይኮዳይናሚክ ፐርስፔክቲቭ ኢት ሃዝ ኢትስ ኦሪጂን ኢን ፍሬድ ቲዮሪ ኦፍ ሳይኮ አናላይሲስ። ምንድን ነው ይሄ ሳይኮዳይናሚክ ፐርስፔክቲቭ የመጣው? ከኤርሊ ስኩል ኦፍ ቶት ላይ አይተን ነበረ። እሱ ምንድን ነው የመጨረሻው ሳይኮ አናላይሲስ በሲግመንድ ፍሬድ ኦሪጂን የተደረገው ከሳይኮ አናላይስ ነው። ይሄ ሳይኮ ዳይናሚክ ፐርስፔክቲቭ ኦሪጂን የመጣው ከየት ነው? የመጣው ከፍሬድ ቲዮሪ ኦፍ ሳይኮ አናላይሲስ ነው የሚለው። በት መኒ አዘርስ ሳይኮ ዳይናሚክ ቲዮሪዎች ግን ኤግዚት ያደርጉበታል። ከሳይኮ አናላይስ ቲዮሪ በተጨማሪ የራሱ መኒ አዘር ሳይኮ ዳይናሚክ የሆኑ ቲዮሪዎች ኤግዚት ያደርጉበታል። ዚስ ፐርስፔክቲቭ ኢንፈሳይዝ አንኮንሺየስ ዳይናሚክ። ይሄ ፐርስፔክቲቭ ኢንፈሳይዝ የሚያደርገው አንኮንሺየስ ዳይናሚክ ነው። ዊዝን ኢንዲቪጁዋል ሰች አስ ኢነር ፎርስ ላይ፣ ኮንፍሊክት ኦር ኢንስቲንክቹዋል ኢነርጂ ላይ ነው የሚያደርገው፣ ፎከስ የሚያደርገው ነው። ሳይኮዳይናሚክ አፕሮች ኢንፈሳይዝ። እነዚህ ሳይኮዳይናሚክ አፕሮቾች ኢንፈሳይዝ የሚያደርጉት የመጀመሪያው ኢንፍሉዌንስ ኦፍ አንኮንሺየስ ሜንታል ቢሄቪየር ኦን ኤቭሪበዲ ቢሄቪየር። ይህ ምንድነው? እነዚህ ሀይድ የሆኑ ቶቶቻችን፣ ፊሊንጎቻችን አፌክት አወር ኤቭሪዴይ ቢሄቪየር። ይህ ምንድነው? እነዚህ አንኮንሺየስ ሜንታል የምንላቸው ምንድናቸው? ሀይድ የሆኑ ቶቶች እና ፊሊንጎች ናቸው ብለናል። ሶ እነዚ አንኮንሺየስ ሜንታላችን ምናችንን አፌክት ያደርጋል? ኤቭሪዴይ ቢሄቪየራችንን ምን ያደርጋል? አፌክት ያደርጋል። ሶ ኢንፍሉዌንስ ኦፍ አንኮንሺየስ ሜንታል ቢሄቪየር ኦን ኤቭሪዴይ ቢሄቪየር። ሁለተኛ ላይ ደግሞ የተቀምጠው ዘ ሮል ኦፍ ቻይልድሁድ ኤክስፒሪየንስ ኢን ሼፒንግ አዳልት ፐርሰናሊቲ። እነዚህ ኤርሊ ኤክስፒሪየንስ ኢን ቻይልድሁድ ሼፕ ሁ ዊ አር አስ አዳልት የሚለውን ነገር እነዚህ ቻይልድሁድ ኤክስፒሪየንሳችን ሼፕ ያደርገዋል። በሶስተኛነት ደግሞ ያየነው ሮል ኦፍ ኢንተርፐርሰናል ኮንፍሊክት ኢን ዲተርማይኒንግ ሂውማን ቢሄቪየር። ይሄ ደግሞ ምንድነው? ኮንፍሊክት ኢንሳይድ ኤፐርሰን ማይንድ ካን ዲተርማይን ቢሄቪየር። በሰዎች ማይንድ ውስጥ የሚደረገው ኮንፍሊክት ምን ዲተርማይን ያደርግልናል? ቢሄቪየራችንን ዲተርማይን ያደርግልናል። ኢንተርፐርሰናል የሆነ ኮንፍሊክት፣ በሰዎች ማይንድ ውስጥ ያለው ኮንፍሊክት ምን ዲተርማይን ያደርግልናል? የሂውማኖችን ቢሄቪየር ዲተርማይን ያደርግልናል። በአጠቃላይ እነዚህ አይነት አፕሮቾች ላይ ኢንፈሳይዝ ያደርጋል። ሳይኮ ዳይናሚክ ፐርስፔክቲቭ ትራይ ቱ ዲግ ቢሎ ዘ ሰርፌስ ኦፍ ኤ ፐርሰንስ ቢሄቪየርስ ቱ ጌት ቱ አንኮንሺየስ ሞቲቭ። ሶ እነዚህ ሳይኮ ዳይናሚክስ ቲንክ ኦፍ ዘምሰልፍ አስ አርኪኦሎጂስት ኦፍ ደ ማይንድ። ራሳቸውን እንደ አርኪኦሎጂስት ኦፍ ደ ማይንድ ነው ቲንክ የሚያደርጉት የሚያስቡ ሰዎችም ብዙ ጊዜ ፈተና ላይ ትመጣለች። በትይዟት አሪፍ ነው። እዚህ ጋር ደግሞ ሌላው ደግሞ ምንድነው? ቢሄቪየራል ፐርስፔክቲቭ አለ። ቢሄቪየራል ፐርስፔክቲቭ ደግሞ ኢት ኢንፈሳይዝ ዘ ሮል ኦፍ ለርኒንግ ኤክስፒሪየንስ ፕሌይንግ ኢን ሼፒንግ ዘ ቢሄቪየርስ ኦፍ አን ኦርጋኒዝም። ይሄ ደግሞ ምን ላይ ነው ፎከስ የሚያደርገው? ሃው ለርን ኤንድ ዘ ኢንቫይሮንመንት ሼፕ ቢሄቪየር። እንዴት ነው የምንማረው? ቢሄቪየሮችን እንዴት ነው የምንማረው የሚለውን እና
ኢንቫይሮንመንታችን እንዴት ነው ቢሄቪየራችንን ሼፕ የሚያደርገው የሚለውን ነገር ላይ ፎከስ ነው የሚያደርገው። ይሄ ማለት ኢት ኮንሰርን ዊዝ ሃው ደ ኢንቫይሮንመንት አፌክት ፐርሰን አክሽን፣ እንዴት ነው ያ ኢንቫይሮንመንት የሰዎችን አክሽን ምን የሚያደርገው አፌክት የሚያደርገው የሚለው ላይ ኮንሰርን ያደርጋል። ቢሄቪየሪስት ፎከስ ኦን ኢንቫይሮንመንታል ኮንዲሽንም መያዝ ያስፈልጋል። ቀደም ያየነው ላይ ይሄ ምን ላይ ነው ፎከስ ኤምፋሳይዝ የሚያደርገው ያለን አንኮንሺየስ ላይ ነው ላይ እዚህ ጋር ደግሞ ምን ላይ ፎከስ ያደርጋል? ፎከስ የሚያደርገው ኢንቫይሮንመንታል ኮንዲሽን ላይ ነው። ቢሄቪየራል ፐርስፔክቲቭ ፎከስ የሚያደርገው ኢንቫይሮንመንታል ምን ላይ ነው? ኮንዲሽን ላይ ነው። ኤግዛምፕል ሪዋርድ አለ፣ ፓኒሽመንት አለ። ዛት ሜንቴን ኦር ዲስካሬጅ ስፔሲፊክ ቢሄቪየርስ። ቢሄቪየራል ፐርስፔክቲቭ ኢዝ ሰምታይምስ ኮልድ ብላክ ቦክስ። አንዳንዴ እነዚህ ቢሄቪየራል ፐርስፔክቲቭ ምን ይባላሉ? ብላክ ቦክስ ይባላሉ። ብላክ ቦክስ አፕሮች ኢን ደ ሳይኮሎጂ ቢኮዝ ኢትስ ትሪት ደ ማይንድ አስ ሌስ ዩስፉል ኢን አንደርስታንዲንግ ሂውማን ቢሄቪየር ኤንድ ፎከስ ኦን ዋትስ ጎዝ ኢንቱ ኤንድ አውት ኦፍ ደ ቦክስ በት ናት ኦን ደ ፕሮሰስ that take place inside. This means behavioralists are only interested in the effect of environment inputs on behaviors or output but not in the process of inside the box. ይህ ምን ማለት ነው? ቢሄቪየራል ፐርስፔክቲቭ ብላክ ቦክስ ብሎ የተጠራበት ምክንያት ምንድነው? ኢንፑቱ እና አውትፑቱ ላይ ብቻ ነው ፎከስ የሚያደርገው። ውስጡ ስለሚካሄደው ፕሮሰስ ምናምን አይመለከትም። ናት ኢንሳይድ ደ ፕሮሰስ፣ በቦክስ ውስጥ ስለሚደረገው ፕሮሰስ ምንም አይነት ነገሮችን አይመለከትም። ኢንፑቱን እና አውትፑቱን ነው የሚመለከተው ነው። ኢንፑቱ ስንል ዋት ሀፕን ቱ ኤ ፐርሰን፣ ምንድን ነው የተፈጠሩ ፐርሰን፣ ፓኒሽመንት፣ ሪዋርድ፣ እነዚህ ኢንፑት ላይ የምናስቀምጣቸው ሲሆን አውትፑት ላይ ደግሞ ሃው ደ ፐርሰን ቢሄቭ ኢን ሪስፖንስ፣ ምን አይነት ባህሪ አሳየ የሚለውን ደግሞ አውትፑት ላይ እናስቀምጣለን ማለት ነው። የሚቀጥለው ደግሞ ሂውማኒስቲክ ፐርስፔክቲቭ ነው። ሁማኒስቲክ ፐርስፔክቲቭ ደግሞ አኮርዲንግ ቱ ዚስ ፐርስፔክቲቭ ሂውማን ቢሄቪየር ኢዝ ናት ዲተርማይንድ ኤዘር ባይ አንኮንሽየስነስ ዳይናሚክ ኦር ደ ኢንቫይሮንመንት። እዚህ ጋር ምን ብለው ያስባሉ? የሰው ልጅ ቢሄቪየር ዲተርማይን አይደረግም በምን በአንኮንሽየስነስ ዳይናሚክ ኦር በኢንቫይሮንመንት ብለው ያስቀምጣሉ። ራዘር ኢት ኢምፋሳይዝ ዘ ዩኒክነስ ኦፍ ሂውማን ቢንግ። እነዚህ ደግሞ ኢምፋሳይዝ የሚያደርጉት ምንድነው? ሰዎች የሰው ልጆች የሆነ ዩኒክነስ ናቸው ነው። ኤንድ ፎከስ ኦን ሂውማን ቫሊዩ ላይ ነው ፎከስ የሚያደርጉት እና ሰብጀክቲቭ የሆነ ኤክስፒሪየንስ ላይ ፎከስ ያደርጋሉ። ዚስ ፐርስፔክቲቭ ፕሌስ ራዘር ኢምፖርታንስ ኦን ኢንዲቪጁዋል ፍሪ ዊል። The goal of humanistic psychology was helping people to express themselves creatively and achieve their full የሆነ potential or self actualization ነው። ይሄ ጎሉ ምንድነው? የሂውማኒስቲክ ሳይኮሎጂ ሰዎችን ምን ለማድረግ ነው የሚረዳቸው? people to express themselves creatively and achieve their full የሆነ ፖቴንሻላቸውን አቺቭ ለማድረግ ወይም ደግሞ self actualizationቸውን ምን ለማድረግ people to express ለማድረግ themselves creatively and achieve their full potential or self actualization, developing human potential to its fullest. ኦኬ፣ በመቀጠል ደግሞ የምናየው ኮግኒቲቭ ፐርስፔክቲቭ ነው። ኮግኒቲቭ ፐርስፔክቲቭ ደግሞ የምንለው ኢት ኢምፋሳይዝ ዋትስ ጎዝ ኦን ኢን ፒፕል ሄድ፣ በሰዎች ጭንቅላት ውስጥ ምንድን ነው እየተካሄደ ያለው የሚለውን ነገር ላይ ነው ኢምፋሳይዝ የሚያደርገው። ሃው ፒፕል ሪዝን፣ ሪሜምበር፣ አንደርስታንድ ላንጉጅ፣ ሶልቭ ፕሮብሌም፣ ኤክስፕሌን ኤክስፒሪየንስ ኤንድ ፎርም ቢሊፍስ። ዚስ ፐርስፔክቲቭ ኢዝ ኮንሰርንድ አባውት ሜንታል ፕሮሰስ። ይሄ ደግሞ ከምን ጋር ነው ኮንሰርን የሚደረገው? ከሜንታል ፕሮሰስ ጋር ነው ማለት ነው። the most important contribution of this perspective has been shown how people thought. The most important contributions of this perspective has been to show how people thought and explanation affect their action, feeling and choice. Technique used to explore behavior from a cognitive perspective include electrical recording of brain activity አለ፣ electrical stimulations and radioactive tracing of the metabolic activity in the nervous system አለ። ኦኬ፣ እነዚህ ቴክኒኮች ናቸው used to explore what behavior from cognitive perspective። በኮግኒቲቭ ፐርስፔክቲቭ ውስጥ ቴክኒኮች አሉ used to explore behavior። እነዚህ ምንድናቸው? including electrical recording of brain activity, electrical stimulation and
ራዲዮአክቲቭ ትሬሲንግ ኦፍ ሜታቦሊክ አክቲቪቲ ኢን ዘ ነርቭ ሲስተም ነው ማለት ነው። እነዚህ ቴክኒኮች ናቸው። ባዮሎጂካል ፐርስፔክቲቭ የምንለው ደግሞ ኢት ፎከስ ኦን፣ ይሄ ደግሞ ፎከስ የሚያደርገው ምን ላይ ነው? ሶሪ ባዮሎጂካል ፐርስፔክቲቭ ደግሞ ፎከስ ኦን ስታዲንግ how bodily events or functioning of the body affecting behaviors, feeling and thoughts። ይሄ ደግሞ ፎከስ የሚያደርገው እንዴት ነው ቦዲያችን ወይም ፈንክሽን የቦዲ ፈንክሽናችን እንዴት ነው ቢሄቪየራችን ሊሆን ይችላል ፊሊንጋችንን ወይም ደግሞ ቶታችንን እንዴት ነው አፌክት የሚለው ላይ ፎከስ ያደርጋል። ኢትስ ሆል ዛት the brains and the various brain chemicals affect psychological process such as learning performance, perception of reality, the experience of emotion። ይህ ምንድን ነው? እነዚህ ብሬኖች እና the various brain chemical affect ያደርጋል ምንን ሳይኮሎጂካል ፕሮሰሶችን ሳይታስ ምንን learning performanceን perceptions of reality experience of emotionን አፌክት ያደርጋሉ ብሎ ያስቀምጣል። እሺ this perspective underscores that biology and behavior interact in complex way. Biology affects behavior and behavior in turn affecting biology ብሎ ያስቀምጣል። እነዚህ ባዮሎጂ እና ቢሄቪየር ኢንተራክት ያደርጋሉ ኢን ኮምፕሌክስ ወይ ማለት ነው። እነዚህ ባዮሎጂ አፌክት ያደርጋል ቢሄቪየርን ብሎ ያስባሉ። ቢሄቪየር ደግሞ ኢንተርኔት አፌክቲንግ ባዮሎጂ ብለው ያስቀምጣሉ ማለት ነው። this also emphasize the idea that we are physical being who involved over a long time and that ቀጥሎ ደግሞ የምናየው ምንድን ነው? ብራንች ወይም ደግሞ ሰብ ፊልድ ኦፍ ሳይኮሎጂን ይሆናል። በሳይኮሎጂ ውስጥ የራሳቸው የተለያዩ ምኖች አሉ፣ ሰብ ፊልዶች ወይም ደግሞ ብራንቾች አሉ። ኦኬ እነሱን እኔ በመጀመሪያ ምን ላይ አለ? ዴቨሎፕመንታል ሳይኮሎጂ አለ። ዴቨሎፕመንታል ሳይኮሎጂ ኢዝ ስተዲ ዘ ፊዚካል ኮግኒቲቭ ኤንድ ሳይኮሎጂካል ቼንጅ አክሮስ በላይፍ ስፓን ውስጥ ስላሉ ፊዚካል ሊሆን ይችላል፣ ኮግኒቲቭ ሊሆን ይችላል፣ ሳይኮሎጂካል ሊሆኑ ቼንጆች። አሁን ለምሳሌ ፊዚካል ስንል በእድገት ወይም በሄት ሊሆን ይችላል። ኮግኒቲቭ ደግሞ በቲንኪንግ በለርኒንግ ባለን እስኪል ሊሆን ይችላል። በእነዚህ የሚታዩ ለውጦች በሰው ልጆች ላይ ስለሚታዩ ፊዚካል ኮግኒቲቭ ኤንድ ሳይኮሎጂካል ቼንጅ አክሮስ ላይፍ ስፓን የሚያጠናልን እንለዋለን ዴቨሎፕመንታል ሳይኮሎጂ እንለዋለን። ኢት አቴምፕትስ ቱ ኤግዛማይን ሜጀር ዴቨሎፕመንታል ሚልስቶንስ አት ኦከር አት ዲፍረንት ስቴጅ ኦፍ ዴቨሎፕመንት። ይሄ ደግሞ ምንድነው የሚለን ስለ አንዳንድ ኢምፖርታንት ስለሆኑ እንትኖችም ሊያጠናልን ይችላል። ብሬን አፌክት ይሄ ምን ላይ ነው ፎከስ የሚያደርገው? ስለ ሰዎች አንዳንድ አስፈላጊ የሆኑ ኢምፖርታንት የሆኑ ስኪሎችን አቢሊቲዎችን ዛት ሞስት ፒፕል ዩዥዋሊ ለርን አት ሰርቴን ኤጅ በሆነ ሰርቴን ኤጅ ወይም ደግሞ በዲፍረንት ስቴጅ ኦፍ ዴቨሎፕመንት ላይ የሚታዩ ኢምፖርታንት የሆኑ ስኪሎች ወይም ስለ ኢምፖርታንት ስለሆኑ ስኪሎች ወይም አቢሊቲዎች የሚያጠና ነው ያጠናልን ነው። በተጨማሪ እነዚህ ሚልስቶን የምንላቸው ምንድን ናቸው? ኢምፖርታንት የሆነ ስኪል ወይም አቢሊቲ በምን ሞስት ፒፕል ዩዥዋሊ ለርን አት ሰርቴን ኤጅ በሆነ ሰርቴን ኤጅ ላይ ስለሚማሩት የሆነ ኢምፖርታንት የሆነ ስኪል እና አቢሊቲ በተጨማሪነት ዴቨሎፕመንታል ሳይኮሎጂ ያጠናለው። በመቀጠል ደግሞ ፐርሰናል ሳይኮሎጂ አለ። ፐርሰናል ሳይኮሎጂ ፎከስ የሚያደርገው ፎከስ ኦን ሪላቲቭሊ ኢንዱሪንግ ትሬትስ ኤንድ ካራክተሪስቲክስ ኦፍ ኢንዲቪጁዋል ስለ ሰዎች ካራክተሪስቲክስ ኤንድ ባህሪ ነው የሚያጠናው ፎከስ አድርጎ የሚያጠናው። ኤንድ ፐርሰናሊቲ ሳይኮሎጂ ስተዲ ቶፒክስ ሰች አስ ሰልፍ ኮንሰፕት አግሪጌሽን ሞራል ዲቨሎፕመንት። እነዚህ ፐርሰናሊቲ ሳይኮሎጂስቶች ስለምን የሚያጠኑበት ቶፒክ ምን ልንለው እንችላለን? ስለምን ለምን ሊያጠና ይችላል? ስለ ሰልፍ ኮንሰፕት፣ ስለ አግሪጌሽን፣ ስለ ሞራል ዲቨሎፕመንቶች በእነዚህ ቶፒኮች ላይ እነዚህ ፐርሰናሊቲ ሳይኮሎጂስቶች ሊያጠኑ ይችላሉ ማለት ነው። ኦኬ በመቀጠል ደግሞ ሶሻል ሳይኮሎጂ አለ። ሶሻል ሳይኮሎጂ ዲልስ ዊዝ ፒፕል ሶሻል ኢንተራክሽን ሪሌሽንሽፕ ሶሻል ፐርሰፕሽን ኤንድ አቲቲዩድ። ይህ ሶሻል ሳይኮሎጂ ደግሞ ከሶሻል ጋር የተገናኘ በቃ በአጠቃላይ ሰዎች ከማህበረሰቡ ጋር ያላቸውን ኢንተራክሽን ስለ ሪሌሽንሽፕ ወይም ስለ ሶሻል ፐርሰፕሽን እና ስለ አቲቲዩድ በአጠቃላይ የሚያጠናው እንለዋለን ሶሻል ሳይኮሎጂ እንለዋለን ማለት ነው። ክሮስ ካልቸራል ሳይኮሎጂ ነው። ክሮስ ካልቸራል ሳይኮሎጂ ኤግዛማይን ዘ ሮል ኦፍ ካልቸር ኢን አንደርስታንዲንግ ቢሄቪየር ቶት ኤንድ ኢሞሽን። ይህ ምንድነው? እንዴት ነው
ሃው ካልቸር አፌክት ቢሄቪየር ቶት ኤንድ ፊሊንጎቻችንን ቶታችንን ወይም ደግሞ ቢሄቪየራችንን እንዴት ነው አፌክት የሚያደርገው ካልቸር እንዴት ነው አፌክት የሚያደርገው የሚለውን ያጠናል። ኢት ኮምፔር ዘ ኔቸር ኦፍ ሳይኮሎጂካል ፕሮሰስ ኢን ዲፍረንት ካልቸር ዊዝ ስፔሻል ኢንተረስት ኢን ዌዘር ኦር ኖት ሳይኮሎጂካል ፌኖሜና አር ዩኒቨርሳል ኦር ካልቸራል ስፔሲፊክ። ምንድን ነው? እንደገና ደግሞ በተጨማሪ ምን ያደርጋል? ኢት ኮምፔር ፒፕል ፍሮም ዲፍረንት ካልቸር ቱ ሲ ሃው ዜይ ቲንክ ፊል ኦር አክት። ሰዎች የተለያዩ አይነት ካልቸሮች ጋር እያነጻጸረ ኮምፔር እያደረገ የአንዱን ካልቸር ከሌላው ካልቸር ጋር በማነጻጸር እንዴት ነው ቲንግ የሚያደርጉት፣ ፊል የሚያደርጉት፣ አክት የሚያደርጉት የሚለውንም እሱንም ጨምሮ ክሮስ ካልቸራል ሳይኮሎጂ ያጠናልናል ማለት ነው። ኢንዱስትሪያል ሳይኮሎጂ ውስጥ ደግሞ ኢንዱስትሪያል ሳይኮሎጂ አፕላይ ሳይኮሎጂካል የሆነ ፕሪንሲፕል ኢን ኢንዱስትሪያልስ ኤንድ ኦርጋናይዜሽን ቱ ኢንክሪዝ ደ ፕሮዳክቲቪቲ ኦፍ ደ ኦርጋናይዜሽን። የኦርጋናይዜሽንን ፕሮዳክቲቪቲ ኢንክሪዝ ለማድረግ በኢንዱስትሪዎች ላይ እና በኦርጋናይዜሽኖች ላይ ሳይኮሎጂካል የሆነ ፕሪንሲፕልን አፕላይ ማድረግ፣ ይሄ ደግሞ ኢንዱስትሪያል ሳይኮሎጂ እንላለን። ፎረንሲክ ሳይኮሎጂ እቺ ብዙ ጊዜ ፈተና ላይ የምትመጣ ጥያቄ ነች። ፎረንሲክ ሳይኮሎጂ ደግሞ አፕላይ ሳይኮሎጂካል የሆነ ፕሪንሲፕልን አፕላይ ማድረግ ቱ ኢምፕሩቭ ዘ ሌጋል ሲስተም። ሌጋል ሲስተሞችን ኢምፕሩቭ ለማድረግ ሳይኮሎጂካል የሆነ ፕሪንሲፕልን አፕላይ ስናደርግ ይሄ ምንድነው? ፎረንሲክ የሆነ ሳይኮሎጂ ነው እንላለን። በመቀጠል ደግሞ ኤዱኬሽናል ሳይኮሎጂ። ኤዱኬሽናል ሳይኮሎጂ ኮንሰርንድ ዊዝ ዘ አፕሊኬሽን ኦፍ psychological principles and theories in improving the educational process include curriculum, technique and administration of academic programs። ምንድነው? በቃ ይሄ በአጠቃላይ ከኤዱኬሽን ጋር የተገናኘ ነገር የኤዱኬሽናችን ካሪኩለም፣ ቲቺንግ፣ አድሚኒስትሬሽን ኦፍ አካዳሚክ ፕሮግራሙን ኢምፕሩቭ ለማድረግ ይሄ ኤዱኬሽናል ሳይኮሎጂካል ፕሪንሲፕሎችን አፕላይ ማድረግ ምን እንለዋለን? ኤዱኬሽናል ሳይኮሎጂ እንለዋለን። ሌላኛው ደግሞ ሄልዝ ሳይኮሎጂ ነው። ሄልዝ ሳይኮሎጂ ደግሞ አፕላይስ ሳይኮሎጂካል የሆነ ፕሪንሲፕሎችን ቱ ዘ ፕሪቬንሽንስ ኤንድ ትሪትመንት ኦፍ ፊዚካል ኢልነስ ኤንድ ዲዚዝ። እነዚህ ፊዚካል ኢልነሶችን ወይም ደግሞ ዲዚዞችን ትሪት ለማድረግ ፕሪቨንት ለማድረግ እነዚህ ሳይኮሎጂካል የሆኑ ፕሪንሲፕሎችን አፕላይ ስናደርግ ደግሞ ሄልዝ ሳይኮሎጂ እንላለን። ሌላኛው ክሊኒካል ሳይኮሎጂ ነው። ክሊኒካል ሳይኮሎጂ ኢዝ ኤ ፊልድ ሲሆን ዛት አፕላይ ሳይኮሎጂካል የሆኑ ፕሪንሲፕሎችን አፕላይ ማድረግ ቱ ዘ ፕሪቬንሽንስ ዲያግኖሲስ ኤንድ ትሪትመንት ኦፍ ሳይኮሎጂካል ዲስኦርደር። ሳይኮሎጂካል ዲስኦርደርን ትሪት ለማድረግ ዲያግኖሲስ፣ ፕሪቬንሽን ለማድረግ ሳይኮሎጂካል የሆኑ ፕሪንሲፕሎችን አፕላይ ማድረግ ደግሞ ክሊኒካል ሳይኮሎጂ እንለዋለን። የመጨረሻው ደግሞ ምንድነው? ካውንስሊንግ ሳይኮሎጂ ነው። ካውንስሊንግ ሳይኮሎጂ ኢዝ ኤ ፊልድ ሃቪንግ ዘ ሴም ኮንሰርን አዝ ክሊኒካል ሳይኮሎጂ። ከክሊኒካል ሳይኮሎጂ ጋር ተመሳሳይ ሲሆን ነገር ግን help individual with less severe problem than those treated by clinical psychology። ከክሊኒካል ሳይኮሎጂ ትሪት ከሚደረግ ፕሮብሌም ያነሰ አይነት ፕሮብሌም ከሆነ ደግሞ ምን እንለዋለን? በእሱ ስር የሚጠቃልለው ካውንስሊንግ ሳይኮሎጂ ነው ማለት ነው። ኦኬ አሁን በመጨረሻ ደግሞ የምናየው 1.5 ላይ ሪሰርች ሜተድ ኢን ሳይኮሎጂ ነው። ሪሰርች ሜተድ ኢን ሳይኮሎጂ መጀመሪያ ኤ ላይ የምናየው ዲፊኒሽን ኦፍ ተርም አለ። ዴፊኒሽን ኦፍ ተርም ውስጥ ሶስት ነገሮች እናያለን። የመጀመሪያው ነው ሳይንቲፊክ ሜተድ ነው። ሳይንቲፊክ ሜተድ ያው ከስሙ እንደምንረዳው ዘ ፕሮሰስ ኦፍ ቴስቲንግ አይዲያ ትሩ ሲስተማቲክ ኦብዘርቬሽን ኤክስፐሪሜንቴሽን ኤንድ ስታቲካል አናላይሲስ። ምንድነው? የሆነን አይዲያ ቴስት ለማድረግ ሲስተማቲክ የሆነ ኦብዘርቬሽንን ስንጠቀም የተለያዩ ኤክስፐሪሜንቴሽኖችን ሙከራዎችን የምንሰራ ከሆነና ስታቲካል የሆነ አናላይዝ የምናደርግ ከሆነ ይህ ፕሮሰስ ምንለዋለን? ሳይንቲፊክ የሆነ ሜተድ እንለዋለን ነው። ሁለተኛው ደግሞ ቲዮሪ ነው። ኢዝ አን ኢንተግሬትድ ሴት ኦፍ ፕሪንሲፕል። ምንድነው? ኢት ኢዝ አን ኢንተግሬትድ ሴት ኦፍ ፕሪንሲፕል አባውት ኦብዘርቭድ ፋክትስ ዛት ኢዝ ኢንቴንድድ ቱ ዲስክራይብ ኤንድ ኤክስፕላይን ሰም አስፔክት ኦፍ ኤክስፒሪየንስ። ምንለው ደግሞ ምንድነው? ቲዮሪ ነው ማለት ነው። ሌላኛው ደግሞ ሃይፖቴሲስ ነው። ሃይፖቴሲስ ኢዝ ቴንቴቲቭ የሆነ ፕሮፖዚሽን ነው አባውት ሪሌሽንሽፕ ቢትዊን ቱ ኦር ሞር ቫሪያብል ኦር ፌኖሜና። ይሄ ሃይፖቴሲስ የምንለው ደግሞ መላምት ማለት ነው። መላምታችንን ማስቀመጥ ሳይንሳዊ በሆነ መንገድ ሳይሆን ሳይንሳዊ የሆነ ስታቲካል የሆኑ አናላይሲሶችን በማድረግ ሳይሆን ሙከራዎችን ሳይሆን ይሄ መላምታችን የሆነ ቴንቴቲቭ የሆነ ፕሮፖዚሽን ነው ማለት ነው። ለምሳሌ ኤግዛምፕል እዚህ ጋር አለ። ሜል ሃቭ ሃይ ሰልፍ ኮንፊደንስ ኢን ሜኪንግ ዲሲሽን ዛን ፊሜል። ወንዶች ምን ሆነ ሃይ የሆነ ምን አላቸው? ኮንፊደንስ አላቸው ኢን ሜኪንግ ዲሲሽን፣ ውሳኔ በመወሰን ላይ ከሴቶች በተሻለ ወንዶች ሃይ የሆነ ምን አላቸው? ሰልፍ ኮንፊደንስ አላቸው ብሎ ሃይፖቴሲስ ማድረግ ወይም ደግሞ
የሆነ ነገር መላምትን መስጠት ይሄ እንለዋለን ሃይፖቴሲስ እንለዋለን። ሳይንሳዊ አይነት መንገዶችን በመጠቀም ሳይሆን መላምትን ማስቀመጥ ሃይፖቴሲስ እንለዋለን። ሌላኛው ደግሞ ቢ ላይ የምናየው ሜጀር ታይፕ ኦፍ ሪሰርች ሜተዶች ነው። ዜር አር 3 ሜጀር ታይፕ ኦፍ ሪሰርች ሜተዶች አሉ። የመጀመሪያው ዲስክሪፕቲቭ ነው። ሁለተኛው ኮሪሌሽናል ሲሆን ሶስተኛው ደግሞ ኤክስፐሪመንታል ሪሰርች ሜተድ ነው።